ሰይጣን እኮ አንዴ ምሱን ያቀምሳል፣ ከዛ ውሻ አድርጎ ነው የሚያኖረው። ውሻ አድርጎ ሰይጣን የሚያመልኩ ሰዎች አሉ። ሱፍና ከረባት ያላቸው ቪኤት ፕላቲኒየም ምናምን መኪና የሚነዱ የሆነ ቀን ግን የሆነ የሚገብሩለት ነገር አለ። ፋንድያ ብሉ ሲላቸው ሲበሉ ታገኟቸው ይሆናል። በልብስ አሳምሮ ከብት አድርጎ ነው የሚያኖረው። ሰይጣን ክፉ ነው። እንዳሳመረ የሚያኖር እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። ሰው እንደዚህ ነው። ሲያጣ እግዚአብሔር 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 ይላል፣ ሲሞላለት ትዝ አይለው። ሌሊት ኪዳን ላይ ወይም ሌሊት ቁልፍ ያዡ ካህን ከመክፈታቸው በፊት በሩ ላይ ቆሞ ክፈትልኝ ብሎ ከዘበኛ ጋር የሚጨቃጨቅ ሰው ታገኛላችሁ። ለምን ተዘጋ እንግባ ሚል። ከዛ ከነጋ በኋላ መሳለም ያቆማል። ስራ ሲያገኝ ቢዚ ሆንኩ ይላል፣ ስራ በዛብኝ ይላል። ለሰጠው ለእግዚአብሔር የምስጋና ጊዜ ያጣል። እግዚአብሔር ሰጥቶ ይታሰበናል። ተመዘንክ ነው ሚዛን። አያችሁ፣ ሰይጣን በሰው ልጆች ተፈጥሮ ላይ የሚያስቀምጠው ነገር ቢኖር ጭንቀት ነው። የእግዚአብሔርን ስጦታ ከማሰብ ይልቅ ማጣታችንን ብቻ እያሰብን እንድናላዝን ያደርጋል። ይሄ እኮ ነው አዳምና ሔዋን ጋር መጥቶ እግዚአብሔር ሁሉም ሰጥቶ የከለከላቸውን በለስ አጉልቶ አወራ። ስለ በለስ አወራ። በጣም አስፋፍቶ ያወራው ስለ በለስ ነው ሰይጣን። አይ ኧረ የተሰጠኝ ይበቃኛል በለው። ሰይጣን ወደ አንተ ሲመጣ ብዙ ሊጎልህ ይችላል። ያለህን ቁጠረው። ሳትጨነቅ ይነጋል። ጠዋት ደግሞ የተቀደደውን እግዚአብሔር ይደፍናል። ስሙ የተመሰገነ ይሁን።